አሁን እንደዚህ ፈጭቼ ጨርሻለሁ። እንደተለመደች በኪና የምንጠንቀው ይሄን በትንሹ ትንሽ እያደረግን እንጠንቀዋለን ማለት ነው። በነገራችን ላይ ከፈለጋችሁ ለፊታችሁ መጠጥ ትችላላችሁ። ቆንጆ ክሬም ነው የሚሆነው። ግን ለፊት ከሆነ ሽንኩርት ያለ መጨመር እንደዚህ ያደረግን እንጨምቀዋለን ማለት ነው። ሰላም ሰዊቶችዬ እንዴት ናችሁ? መላለም ያላችሁ ሰላማችሁ ስትይሉ እንዴት ናችሁ? ሰላም ናችሁ? አይ ዛሬ ባለፈው የተልባ ሰርቼ ነበረ። ማነው የአብሽና የተልባ። ዛሬ ደግሞ እኔ በየሳምንት ነው ፀጉሬ እሑድ እንሰራለት ማለት ነው። ዛሬ ደግሞ የሩዝ እሰራለሁ ማለት ነው። ሩዝ አንድ ኩባያ ናት። ኩባያ ትንሽ ሻይ ነው ማለት ነው። አሁን አጥቤ ትንሽ አስቀምጬ ቀቅለዋለሁ ማለት ነው። እና እናንተ እንደ ፀጉራችሁ እኔ ግን በርከት ያለ መስራት ላይ የፈለኩት ሩዝ ባስሞቲ ይበዛል ስትቀቅሉት በማት ነው የሚሆነው፣ ግን በርከት ያለ ነው የምፈልገው እኔ ማለት ነው። እና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። እስከ መጨረሻ ቪዲዮውን እዩት። ሩዝ ለፀጉር ጠቃሚ ነው። ብዙ ነገር ጥቅም አለው። ሁላችን ስለምናውቀው ማለት ነው። እንዲያርግ ነው ብንሰራ ለፀጉራችን ይጠቅመናል ማለት ነው። እና ወደ ማጠቡ ልሄድ። ያው እንዲያርግ አጥቤ ውሃ ንጹህ ውሃ እስከማወጣበት ምንጭ አርጌ አጥቤ እንዲያርግ ውሃ ላይ ላስቀምጠው ነው ትንሽ ማለት ነው። ከዛ በኋላ ቀቅለዋለሁ ማለት ነው። እና ሩዝ በጣም አሪፍ ነው፣ ግን በደንብ ማጠብ አለበት። ፀጉራችን ፎረፎር ሊያመጣልኝ ይችላል ቆሻሻ ካለው ማለት ነው። እንደገና ደግሞ ሊያሳክከንም ይችላል። የሚያሳክከንም ስለሚችል በደንብ ምልጭ አድርገን አሁን እንዴት አድርጌ እንዳጠቁ የውሃው ራሱ ንጹህ ነው። ንጹህ ውሃ እስከሚወጣበት ለኔ ያጠቁት ከነ ውሃው ጋር ስለሚፈጭ በኋላ ማለት ነው። እና እንደዚህ አድርጌ ከ10 ደቂቃ ከ20 ደቂቃ በኋላ እቀቅለዋለሁ እላችኋለሁ። እስከ መጨረሻ ቪዲዮውን ተከታተሉ። አሁን ሩዙ እንደዚህ አድርጌ ዘፍዝፌዋለሁ። አሁን ልቀቅለው ነው ማለት ነው። ውሃ አድርጌ በደንብ ውሃ ስለሚፈልግ እንደዚህ አድርጌ ልቀቅለው ነው ማለት ነው። መጨረሻ ተከታተሉ። አሁን እንዲህ አድርጌ አብስዬዋለሁ። ከዛ ከቀዘቀዘ በኋላ እፈጨዋለሁ። እኔ በርከት ነው ያደረኩት 2 ጊዜ ስለምፈልግ ማለት ነው። እናንተ ግን ትንሽ መቀቀል ትችላላችሁ ማለት ነው፣ እንደ ፀጉራችሁ ብዛት። እንዲያርገ ከቀዘቀዘ በኋላ ፈጨዋለሁ። በደንብ ይበስለዋል። ስለዘፈዘፍኩት ብዙ ሰዓት ሲበስል በደንብ ይፈጭልናል ማለት ነው። እንዲህ ይመስላል። ስዬ ከጨረስኩኝ በኋላ አሁን ቀዝቅዞልኛል። ልፈጫው ነው ማለት ነው። አሁን እዚህ የሚያስገባለት ምንድነው? ዘይቱን ለማስገባው። እናንተ ግን የፈለጋችሁ ቅባት መግባት መጨመር ትችላላችሁ ማለት ነው። ባስማቱ እንትኑ ማለት ነው። ሩዝ ደረቃማ ነው የሚያደርገው፣ ደረቅ ነው። ስለዚህ ቅባት ያስፈልገዋል ማለት ነው። እንደዚህ ቀዝቅዘዋል። አሁን ፈጨዋለሁ፣ ጨምቀዋለሁ ማለት ነው። እዛ በኋላ ደግሞ ኮኮናት እጨምርለታለሁ ማለት ነው።
እዚህ ላይ አንድ ሽንኩርት እንጨምርበታለሁ። እኔ ሽንኩርት በጣም ነው የሚስማማኝ። ፀጉር ደግሞ በጣም ጥሩ ነው ለፀጉራችን ማለት ነው። አንድ ሽንኩርት ከትፌ አብሬ ፈጨዋለሁ ማለት ነው። አሁን እንደዚህ ፈጭቼ ጨርሻለሁ። እንደተለመደች በእጅን ነው የምንጠንቀው። ግን በትንሹ ትንሽ እያደረግን እንጠንቀዋለን ማለት ነው። በነገራችን ላይ ከፈለጋችሁ ለፊታችሁ ማድረግ ትችላላችሁ። ቆንጆ ክሬም ነው የሚሆነው። ግን ለፊት ከሆነ ሽንኩርት ያለ መጨመር። እንዲህ እያደረግን እንጨምቀዋለን ማለት ነው። እንደዚህ ያደረጋችሁ ፀጉራችሁን መንከባከብ ትችላላችሁ። ሩዝ በጣም አሪፍ ነው ለፀጉር፣ ለርዝመቱ፣ ጥንካሬው። ፈር ካላችሁ ፀጉራችሁን የሚነቃቀል ከሆነ ይህ ሁሉ ሰው ይሰራዋል። ሩዝ ግን አንዴ ሰርታችሁ አትተውት። ሁሌ ስትታጠቡ የት ያለው ወደ አድርጋችሁ መጠቀም። እንዲህ አድርጌ ጨርሻለሁ። ላም ያለውን ቅቤ አሁን ወደዚህ ምን እጨምርበታለሁ? እኔ ኮኮናት ነው የምጨምርበት። ከተቀባችሁ በኋላ ደግሞ እንደ እንትናችሁ ማለት ነው እንደፈለጋችሁ ነው። ግን ከ2 ሰዓት በላይ ከዛ በላይ ብታስቀምጡት ችግር የለውም። ይሄ የምግብ ነው፣ ምንም ችግር የሚያመጣ አይደለም። ኬሚካል የለውም፣ ምንም ጉዳት አያመጣም። ስለዚህ አብረን እንቀባለን ማለት ነው። አሁን እንደዚህ አርጌ እቀባዋለሁ ማለት ነው። እንደርጌ ነው የምቆጥረው። ብዛቱ፣ ጥቁረቱ፣ እንደገና ደግሞ ጥንካሬው ረጅም ይቻላል። አንጠኛ ያለው ፀጉር አላበጠርኩም። ያው እንደዚህ ወስጄ ራሱ ፀጉር የሚባል ያለው እንዴ ስታርገው ይረግፋል አይደለ ፀጉራችን። ስለዚህ እኔ ከዛ እንትን ብዬዋለሁ ማለት ነው። የሚረግፍ በጣም ረግፎ የነበረው አሁን ግን ጭራሽ ፀጉር አይረግፍብኝም ማለት ነው። ስለዚህ ወደ መቀባት እንሄዳለን። አሁን እንደ ያለዋለሁ እንደተለመደው ዘይቱንና ይሄ ኮኮናት ነው ያደረግበት እኔ ስታጠብ ማለት ነው።
ለምንድነው ቅባት የምናደርግበት መሰላችሁ? ሩዝ በጣም ደረቃማ ነው። እናንተ የፈለጋችሁ ቅባት ማድረግ ትችላላችሁ። እኔ ግን የሚስማማኝ ይሄንን ነው። ዋው ላም ብለዋል። በቃ ልክ ክሬም ቅቤ። ስለዚህ እንዲያርገን መዋሃደዋለን። እንደዚህ በደንብ ከዋሃድነው በኋላ መቀባት። እኔ እንኳን ትንሽ ወፍር አድርጌዋለሁ መሰለኝ። እናንተ ግን እንደፈለጋችሁ ማድረግ ትችላላችሁ። እኔ ወፍረኛል በጣም እንትን አላደረኩትም። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ቅዝቃዜ ደስ ይላል። እኔ አንዳንዴ እሑድ የሚሰሩት የማያቸው ልጆች ማለት ነው ይሰሩና ሲቀቡ ግን አላያቸውም። ስታጠቡ ነው የማያቸው። ስለዚህ ተጠንቀቁ። ለፀጉራችን የሚሆን ሰው የሚሰራ ከሆነ በራሱ ማሳየት አለበት። እንዲህ የተቀባችሁ እንዲህ የተቀባች መላያት ከሆነ ለምን አትቀባውም? ወደ የሰራችሁ ለፀጉር ነው። ለሳብስክራይብ እና ለሰው እንዳይልኝ ብቻ የምሰራ ከሆነ ፀጉር የምጎዳው ከሆነ ይሄ ተገቢ አይደለምና እንደዚህ አድርገን እንቀባዋለን። እንዳልኳችሁ እንደፈለጋችሁ። አሁን ፀጉሬ በጣም ሰብስቦ ነበረ። ስለዚህ እሑድ እየሰራሁ ነው የመለስኩት። የት እንደነበረ ያስታውቃል ራሱ። ከዚህ ነው ሄደው ነው የነበረው ማለት ነው። አሁን ግን ያለምን ማወሸት ማለት ነው። እዚህም እንደዛው ማለት ነው። በተለይ ነጭ ሽንኩርት እና ቀይ ሽንኩርት ዝንጅብል እያደረጋችሁ በተደጋጋሚ የምታደርጉ ከሆነ ወዲያው ነው ለውጥ የሚያሳያችሁ ፀጉራችሁ ማለት ነው። ስለዚህ በደንብ ተቀቡት። እኔ እንዳለ ፀጉሬ ረግፎ ነበረ። እንዲህ ያደረኩ ነው የመለስኩት ማለት ነው። ቁመቱ በደንብ እንደነበረ ባይሆንም ጥንካሬውና መነቃቀል ካቆመ የማይረዝምበት ነገር ምንም ነገር የለም። ይረዝማል፣ ቁመትም ይጨምራል ማለት ነው። እየጨመረም ነው። እንዲህ አድርገን እንቀባዋለን ማለት ነው። ይሄ እንትን ስላለው ሩዝ በጣም አሪፍ ነው። በዛ ላይ ውሃው ራሱ ውሃ ሩዝና ሮዝመሪ አድርጋችሁ መርጫ ቦታ አስቀምጣችሁ ማድረግም ትችላላችሁ። ይሄ እንደዚህ አይነት ሳይሆን ማለት ነው። ውሃው ብቻ ግን ውሃው አይንተከተከም። ሩዙ ትዘፈዝፉና 1-2 ቀን ነጥብ አድርጋችሁ ፍሪጅ ላይ ታስቀምጣላችሁ። አረብ ላይ ከሆናችሁ ማለት ስለሚገማ ሙቀት ስለሆነ ይሸታል። ጥብ አድርጋችሁ መጀመሪያ በደንብ አጥባችሁ ማለት አጥርታችሁ ማለት ነው። ከዛ ፍሪጅ አስገብታ ዘፍዘፍ አድርጋችሁ ወደ ፍሪጅ ታስገባላችሁ። ከ2 ቀን ወይም 3 ቀን በኋላ ሮዝመሪ መስማር ምናምን ጨምራችሁ ማታ ማታ ስትተኙ እየረጫችሁ መተኛት። ግን ረጭታችሁ ስትጨርሱ ቅባት ያስፈልገዋል ማለት ነው። በጣም አሪፍ ነው ሩዝ። እኔ በራሴ ለውጥ ያገኘሁበት መብት ያገኘሁበት ነው ማሳያችሁ ማለት ነው። ይሄ እኮ ረጅም ቆይቻለሁ። ወይ እንትን ዩቲዩብ አሁን ቢከፍትም ፀጉሬ ውህድ ከሰራሁ ቆይቻለሁ። እንዴ አልነበረም። በጣም መጥፎ ፀጉር ነበረኝና በጣም የረገፈው ደግሞ ስላበጥረው እንደ ጉድ የሚሄደው የነበረ ስተኛ ራሱ ስነሳ አልጋይ ላይ እንዳለ ፀጉር ነው የሚረግፈኝ ነበር። አሁን የሚረግፍ ፀጉር የለም ጭራሽ የለኝም።
ስጨርስ ስራዬን ነው የምታጠበው። እንዳልኳችሁ ምንም ችግር የለውም። ቢወልም ሰዓት ከሌላችሁ ቢቆይም ምንም ችግር የለውም። ምክንያቱም ይሄንን እንትን የለውም ኬሚካል ስለሌለው ምንም ችግር የለውም። በተለይ ቀለም ስቤት ካለንና ቀለም የምንቀባ ከሆነ ግዴታ ውህድ ያስፈልገናል ፀጉራችን እንዳይጎዳ ማለት ነው። ቀለም በጣም አደገኛ ነው። ደግሞ ስቤቱ ራሱ በጣም ያስጠላል። ያለ እድሜ የሚመጣ ስቤት ማለት ነው። ስለዚህ ምን ማድረግ አለብን? ቀለም ተቀብተን ውህድ መስራት ስንታጠብ ማለት ነው። ከሰራነው ፀጉሩን አይጎዳም። ያው በደንብ እናዋህደዋለን ከፀጉራችን ወደ ውስጥ እንዲገባ ማለት ነው። እዚህ እንዲያደርገን እንዲህ አድርጌ ተቀብቼ ከጨረስኩኝ በኋላ አስይዘዋለሁ ማለት ነው። እንዲህ አድርገን ደስ ይላል። በስመ አብ እንትን አይመስልም፣ ሩዝ የተገባበት አይመስልም። አንተ ልክ እንደ ቅቤ ልክ ነው ሙሉ ፀጉራችን እና እንዲህ አድርገን ወደኋላ እንደዚህ እንመልሰዋለን። እውነት ሞክሩት። እውነቴን ነው። እኔ ለእንትን ብዬ አይደለም ሰብስክራይብ ምናምን ብዬ ሳይሆን ራሴ ለውጥ ያመጣልኝ ምርት ያገኘሁበት ፀጉሬ ነው እንዲህ የማሳያችሁ ማለት ነው። ሩዝ በነገራችን ላይ ለፊታችንም ይሆናል በኮኮናት እያደረግን ማለት ነው። ግን በፊታችን ከሆነ ኮኮናት ይገባበታል። ዘይት ችግር የለውም። ሽንኩርት ግን እኔ አድርጌበት አላውቅም ማለት ነው። እኔ እንጃ ጉዳት አለው የለውም አላውቀውም። ያለ ሽንኩርት ለፊታችሁ ማዳ ያላችሁ የሆነ ደረቃማ የሆነ ፊታችሁ በኮኮናት ያደረጋችሁ ማታ ማታ ተቀብታችሁ መተኛት፣ ከዛ ጠዋት ተነሳችሁ ሙሉ አድርጋችሁ ትታጠባላችሁ። በጣም አሪፍ ነው የሚያደርገው ቆዳችን ማለት ነው። ወይኔ ሲያምር አታዩም? ቅቤ ነው የመሰለው። ይሄት በቀን ሊሸፈነው ነው ማለት ነው። እሺ እዚህ አድርጌ ነው የምሸፍነው። እንዲያርጌ ከዛ በኋላ በዚህ ይሄ በጣም እንትን አይደለም ያሳያል። ስንቅ ማለት ፌስታልም አድርጌበታለሁ። እንደገና በጣም
ጠንካራ የሆነ መሸፈን የምንሸፍነው ከሆነ ያሳክናል፣ ሙቀት ስለሆነ ማለት ነው። በተለይ አረበቀት ምንድን ነው እንደዚህ አይነት የሆነ እንዘዘር ያለ ነፋስ ማይስገባ መሆን አለበት። ኦኬ ስር አድርገዋለሁ። አንድ ያርጌ እንደፈለኩ ሰዓት አስቆየዋለሁ። ከፈለኩኝ ማታ ታጠዋለሁ። አሁን 1 ሰዓት ከምናምን ነው ቀን ማለት ነው። ከፈለኩ በኋላ በቃ 1 ሰዓት ያገኘሁት ነው የምታጠበው እኔ። ምክንያቱም ምንም አይነት ኬሚካል ስለማላስገባበት ያለበት ስለማልገባ ችግር የለውም ስለሆነ ማለት ነው። እንደ ሰዓታቸው ቶሎ የምታጠብም ትችላላችሁ፣ ግን በሁሉም ከ1 ሰዓት በኋላ መሆን አለበት እላችኋለሁ። በተረፈ አመሰግናለሁ። በጣም ነው የማመሰግናችሁ። ላይክ ሰብስክራይብ እያደረጋችሁ መታበረታቱኝ ማለት ነው። እና አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን እያልኩኝ እዚህ እንሰናበታለን። ሁለተኛ ቪዲዮ ያገናኘን እላለሁ።